አይናችሁን ጨፍናችሁ አስቡት። ሙሉ በሙሉ ጥቁር በሆነ ምሽት ሰፊ ሜዳ ላይ ቆማችኋል። በድንገት ከራሳችሁ በላይ ምንም አይነት የሞተር ድምጽ የሌለው የሶስት ማዕዘን ቅርጽ ያለው ግዙፍ በራሪ አካል ብቅ ይላል። በሰዓት በሺዎች የሚቆጠሩ ኪሎ ሜትሮችን የሚምዘገዘገው ይህ አካል ለአፍታ ይቆምና በአይን ጥቅሻ ውስጥ ይጠፋል። ልክ ሲጠፋም በእጃችሁ ያለው ስልክ፣ የያዛችሁት ካሜራና በአካባቢው ያሉ የኤሌክትሮኒክስ መሳሪያዎች በሙሉ ባትሪያቸው በአንድ ሰከንድ ውስጥ ወደ ዜሮ ይወርዳል። ይህ የሆሊውድ ፊልም አይደለም። በአሜሪካ ዩታ ግዛት ውስጥ የሚገኘውና ስኪኖከር ራንች ተብሎ በሚጠራው ሚስጥራዊ መሬት ላይ ሳይንቲስቶች በየቀኑ የሚጋፈጡት የእውነተኛ ክስተት ነው። እንኳን ወደ ማዕዘን ዓለም በደህና መጣችሁ። ዛሬ በዓለማችን ላይ ስለሚገኙና ትልልቅ የዓለም መንግስታት፣ የደህንነት ተቋማትና ታዋቂ ሳይንቲስቶችን ጭንቅላት ስላሳጣው ስፍራ እንነጋገራለን። በዚህ ቪዲዮ እስካሁን በይፋ ያልተነገሩ እውነቶች፣ የምርምር ሰነዶች፣ የአይን ምስክሮችና በቦታው ላይ የተቀረጹ አስደንጋጭ ቪዲዮ ማስረጃዎችን አንድ ባንድ እንፈትሻለን። እስከ መጨረሻው ድረስ አብራችሁን ቆዩ። ስለ ስኪኖከር ራንች ምስጢር ለመረዳት ጊዜን ወደ ኋላ መመለስና የአሜሪካ ተወላጆችን ታሪክ መፈተሽ ግድ ይላል። በዚህ ሸለቆ ዙሪያ ለዘመናት የኖሩት የናቫሆና የዩቴ ጎሳዎች ከ18ኛው ክፍለ ዘመን ጀምሮ በሰማይ ላይ የሚታዩ የሚበሩ የእሳት ኳሶችን በታሪካቸው መዝግበዋል። ነገር ግን ነገሩ ከቀላል መብራት የጠለቀ ነበር። በጥንታውያን አፈ ታሪካቸው ስኪኖከር ማለት የሰውን ቆዳ በመልበስ ወደ ተለያዩ እንስሳት የሚቀየር ከሌላ ዳይሜንሽን የመጣ ክፉ መንፈስ ወይም ጠንቋይ ማለት ነው። የዩቴ ጎሳዎች ይህንን መሬት ሙሉ በሙሉ የተረገመ እንደሆነ ስለሚያምኑ ዛሬም ድረስ በአካባቢው አያልፉም። ልጆቻቸውም ወደዚያ እንዳይጠጉ ያስጠነቅቃሉ። የአሁኑ ዘመን ሳይንቲስቶች ግን አንድ ጥያቄ ያነሳሉ። ጥንታውያን ጎሳዎች ስኪኖከር እያሉ የሚጠሯቸው ፍጥረታት በእርግጥ መናፍስት ነበሩ ወይስ በቴክኖሎጂ የራቁ ጥንታውያን ሰዎች፣ ወይ ደግሞ ወደ ምድር የመጡት የባዕድ ፍጥረታት ወይም ኤሊያንስ የምንላቸውና የእነሱ የጠፈር መንኮራኩሮችን ለመግለጽ የተጠቀሙባቸው የራሳቸው ቋንቋ ነበር? እውነታው ይበልጥ ግልጽ መሆን የጀመረው በ1950ዎቹና 60ዎቹ ነው። በቦታው ዙሪያ ባሉ ከተሞች የሚኖሩ ነጮች በአካባቢው ላይ የሚታዩ ክስተቶች ከተፈጥሮ ውጪ መሆናቸውን በይፋ መናገር ጀመሩ። በ1970ዎቹ ብቻ ከራንቹ በላይ ባለው ሰማይ ላይ ከ100 በላይ ዩፎ መታየታቸው ሪፖርት ተደርጓል። የአካባቢው ጋዜጦች በሰማይ ላይ ምን እየተካሄደ ነው በሚሉ አርዕስቶች ይሞሉ ነበር። ነገር ግን እውነተኛውና አስፈሪው ሳይንሳዊ ምርምር የጀመረው በ1994 ዓመተ ምህረት አንድ ተራ ገበሬ መሬቱን ሲገዛው ነበር። በ1994 ቴሪ ሸርማን እና ባለቤቱ ጊዮን ሸርማን ይህንን መሬት ገዝተው ከልጆቻቸው ጋር ኑሮ ለመጀመር መጡ። ዓላማቸው ከብቶችን አርብቶ ሰላማዊ ሕይወትን መምራት ነበር። ነገር ግን የገቡት ወደ እውነተኛ የሳይንስ ልቦለድ አስፈሪ ፊልም ውስጥ ነበር። እግረ መንገዳቸውን መሬቱን ሲረከቡ በአንድ ነገር ተገርመው ነበር። በእርሻ ቤት ውስጥ ያሉ በሮች ሙሉ በሙሉ ወደ ውስጥም ሆነ ወደ ውጪ በከባድ መቆለፊያና ሰንሰለቶች የታጠሩ ነበሩ። አልፎ ተርፉም የወጥ ቤቱ ካቢኔቶች ሳይቀሩ መቆለፊያ ነበራቸው። የቀድሞ ባለቤት ምን አይነት ፍርሃት ውስጥ እንደነበር የሚያሳይ የመጀመሪያው ምልክት ይህ ነበር። ከጥቂት ሳምንታት በኋላ ክስተቶቹ ጀመሩ። ቴሪ ሸርማን በሰማይ ላይ ግዙፍ የሆኑ ቅርጻቸው የማይታወቅና መብራታቸው አይንን የሚጋርዱ በራሪ አካላትን ደጋግሞ መመልከት ጀመረ። በአንድ ወቅት ባለቤቱ ጊዮን ማታ ላይ ከመኪናዋ ስትወርድ ከመኪናዋ እጥፍ የሚበልጥ ቅርጹ ሳጥን የሚመስልና ምንም ድምጽ የሌለው በራሪ አካል ከራሷ በላይ ሲያንጃብብ ተመለከተች። ነገር ግን ይበልጥ ሰብአዊ አእምሮን የሚፈትነው ክስተት በከብቶቻቸው ላይ የደረሰው እልቂት ነው። የሸርማ ምርጥ ከብቶች በአንድ ጀንበር ይጠፋሉ። ፍለጋ ሲወጡም ሜዳው ላይ ሞተው ያገኟቸዋል። ነገር ግን አሟሟታቸው ማንኛውም የእንስሳት ሐኪምን የሚያስደንቅ ነበር። የከብቶቹ አይን፣ ምላስ ወይም የመራቢያ አካላት በጥንቃቄ ተቆርጦ ይወጣሉ። የሚገርመው ነገር መሬቱ ላይ ምንም አይነት የደም ጠብታ አይታይም። የእንስሳቱ አካል ውስጥ ያለው ደም በሙሉ ልክ በከፍተኛ ቴክኖሎጂ ተለጥጦ እንደወጣ ሙሉ በሙሉ ደረቅ ነው። በዙሪያውም ምንም አይነት የሰውም ሆነ የእንስሳ ኮቴ አይታይም። ከብቶቹ በሕይወት እያሉ ከላይ በይፉ ተስበው እንደተወሰዱና ሙከራ ከተደረገባቸው በኋላ መልሰው እንደተጣሉ የሚያሳዩ በርካታ ምልክቶች ነበሩ። በአንድ ወቅት ቴሪ ሸርማን 3 ከብቶቹን አጥቶ ፍለጋ ሲወጣ በበረዶ ላይ የከብቶቹን ኮቴ በድንገት ቆሞ አገኘ። ልክ ከብቶቹ በረዶ ላይ እየተራመዱ እንዳለ በድንገት ወደ ሰማይ ተስበው እንደጠፉ የሚያሳይ ነበር። ይህንን ፍርሃት መቋቋም ያቃተው የሸርማን ቤተሰብ በ1996 መሬቱን ለቆ ለመውጣት ወሰነ።
የሸርማን ቤተሰብ ታሪክ የዓለምን ትኩረት ሳበ። ታሪኩ የደረሰው ደግሞ ለአንድ ልዩ ሰው ነበር። ሮበርት ቢገሎ ይባላል። ይህ ሰው የቢሊየነር ሆቴል ባለቤት ብቻ ሳይሆን ከናሳ ጋር በመሆን የሚሰራ የራሱ የጠፈር ምርምር ተቋም ያለው ሰው ነው። ቢገሎ ይህንን ቦታ $200,000 በመግዛት ናሽናል ኢንስቲትዩት ፎር ዲስከቨሪ ሳይንስ የተባለ የሳይንስ ቡድን አቋቋመ። የፊዚክስ ሊቃውንት፣ የኬሚስትሪ ባለሙያዎችና የደህንነት መኮንኖች ቦታው ላይ ሰፈሩ። በየቦታው የ24 ሰዓት ካሜራዎች፣ የጨረር መለኪያዎችና የሌሊት ማያ መነጽሮች ተተከሉ። ሳይንቲስቶቹ በምርምር ሂደታቸው ላይ ያጋጠሟቸው ነገሮች ሳይንሳዊ ቅዠት ብለውታል። ብዙ ጊዜ በሰማይ ላይ ቢጫና ሰማያዊ የብርሃን ሉሎች ብቅ ይላሉ። ሳይንቲስቶቹ እነዚህ ሉሎች በካሜራ ሊቀርጿቸው ሲሞክሩ በድንገት የካሜራው ሽቦች ይቀልጣሉ ወይም አዲስ የተገጠመ ባትሪዎች በአንድ ሰከንድ ውስጥ ወደ ዜሮ ይወርዳሉ። ልክ በቦታው ላይ ያለ ዩፎ ወይም ልዩ ኃይል የራሱን መረጃ እንዳይዘገብ የኤሌክትሮማግኔቲክ ኃይል እንደሚለቅ አረጋገጡ። ነገሩ ይበልጥ የገዘፈው ግን የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ጣልቃ ሲገባ ነው። የፔንታጎን የደህንነት ባለስልጣናት የስኪኖከር ራንች ክስተቶች ለሀገር ደህንነት አስጊ ሊሆኑ እንደሚችሉ አመነ። በዚህ ምክንያት አድቫንስድ ኤሮስፔስ ትሬት አይደንቲፊኬሽን የተባለ ሚስጥራዊ የዩፎ ምርምር ፕሮግራም ተመሰረተ። ፔንታጎን ለዚህ ሚስጥራዊ ፕሮግራም $22 ሚሊዮን በጀት መድቦ ነበር። የሚገርመው ግን ከዚህ $22 ሚሊዮን ውስጥ አብዛኛውን ገንዘብ በቀጥታ የፈሰሰው ወደ ሮበርት ቢጋሎ ድርጅት ነበር። የአሜሪካ መንግስት ይህንን ሁሉ በሚሊዮን የሚቆጠር ገንዘብ ወደ ስኪኖከር ራንች የላከው ለምንድን ነው? በሳይንቲስቶቹ ሪፖርት ላይ ምን አስደንጋጭ ነገር አግኝተው ነበር? በእርግጥ ሳይንቲስቶቹ ያገኟቸው መረጃዎች የፔንታጎን ጀነራሎችን ሳይቀሩ በፍርሃት ያናወጡ ነበር። የደህንነት ባለሙያዎቹ ባደረጉት ጥናት እዚህ ቦታ ላይ የሚታዩ በራሪ አካላት በምድር ላይ ባሉ እንደ አሜሪካ፣ ሩሲያ ወይም ቻይና ባሉ ሀገራት ሊሰሩ የማይችሉ የተፈጥሮ የስበት ሕግ አንቲግራቪቲን የሚጥሱ የባዕድ ፍጥረታት ቴክኖሎጂዎች መሆናቸውን በሚስጥር መዝግቦ አስቀመጡ። ነገር ግን ቢገሎ ለ10 ዓመታት ከመረመረ በኋላ ያገኘው ሚስጥራዊ መረጃ በሙሉ ይዞ ድንገት ቦታውን ለሌላ አዲስ ባለቤት ሸጠው። I'm absolutely convinced. That's all there is to it. Do you also believe that UFOs have come to Earth? There has been and is an existing presence, an ET presence. የአዲስ ባለቤት ደግሞ ታሪኩን ወደ ቴሌቪዥን መስኮት በማምጣት እኛ መጀመሪያ ላይ ያየነውን ያንን አስፈሪ ካሜራ ግሊችና የባትሪ መሞት ክስተት በአይናችን እንድናይ ያደረገ። ሮበርት ቢጋሎ ቦታውን ብራንደን ፉጋል ለተባለ ለሌላ የሪል ስቴት ቢሊየነር ሸጠው። ፉጋል ቦታውን እንደገዛ ይበልጥ ዘመናዊ የሆነ የፊዚክስ ሊቃውንትን በመቅጠር ምርምሩን በከፍተኛ ደረጃ ቀጠለበት። ባለፉት ጥቂት ዓመታት ውስጥ የፉጋል የሳይንስ ቡድን በቦታው ላይ አስገራሚ ሙከራዎችን አድርጓል። ለምሳሌ ከራንቹ በላይ ወዳለው ሰማይ ሮኬቶችን ሲተኩስ ሮኬቶቹ በትክክል 1.6 ኪሎ ሜትር ከፍታ ላይ ሲደርሱ በአይን የማይታይ ነገር ግን የሬዲዮ ሞገዶችን የሚከላከል ጠንካራ ጋሻ ወይም እንቅፋት እንዳለ ደርሰውበታል። ሳይንቲስቶቹ ይህንን ቦታ የ1 ማይል ከግማሽ መስተጓጎል ብለውታል። በዚህ ከፍታ ላይ በምድር ላይ የሌለና በሬዲዮ ሞገዶች ብቻ የሚታወቅ የሌላ ዓለም መንኮራኩሮች የሚገቡበትና የሚወጡበት ፖርታል ወይም የቦታና የጊዜ መተላለፊያ በር እንዳለ በከፍተኛ ደረጃ ይታመናል። ካሜራዎች በተደጋጋሚ እዚህ ከፍታ ላይ የብርሃን ነጠብጣቦች በድንገት ብቅ እያሉ ሲጠፉ መዝግበዋል። ዛሬም ቢሆን ስኪኖከር ራንች በከፍተኛ ጥበቃ በታጠቁ ዘበኞችና በራዳር ስርዓቶች ተከቦ ይገኛል። ተራ ሰው ወደ ቦታው ድርሽ ማለት አይችልም። ሳይንቲስቶች በየቀኑ አዳዲስ መረጃዎችን እየሰበሰቡ ቢሆንም ሙሉ እውነቱን ግን ለዓለም ይፋ ለማድረግ ዝግጁ አይደሉም። የዚህች አስደናቂ ዓለማችን ሚስጥራት እኛ ከምናስበው በላይ እጅግ የጠለቁ ናቸው። የዛሬው የታሪካችን ክፍል በዚህ ያበቃል። እናንተስ ስለ ስኪኖከር ራንች ምን ታስባላችሁ? እውነተኛ የባዕድ ፍጥረታት ማረፊያ ወይስ የተራቀቀ የመንግስት ሚስጥራዊ የጦር መሳሪያ መፈተኛ ነው? አስተያየታችሁን ኮሜንት ላይ ያስፍሩልን። ይህ ማዕዘነ ዓለም ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁና ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ቸር ያቆየን።